ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናላችሁ? ከኔ ጋር ሁሉ ሰላም ነው አለው አልሐምዱሊላህ። ዛሬ እንግዲህ የሚገራርሙ በኤችዲኤፍ የተሰሩ ኪችን ካቢኔት እና ቁም ሳጥን ይዤላችሁ መጥቻለሁ ማለት ነው። ከነዋጋው ነግራችኋለሁ፣ ተከታተሉኝ። እንደምትመለከቱት እየከፋፈኩ ያሳየኋችሁ ነው። በሚያምር ሁኔታ ሰርተነዋል ማለት ነው። ኪችኑን ከላይ እንደዚህ ይከፈታል። በዚህ በኩል ያው ሁሉም ነገር አመች አድርገን የሰራነው ማለት ነው። ከውስጥ መደርደር ያለው በዚህ በኩልም እንደዚህ ትላልቅ ነገር ማስቀመጥ እንችላለን ማለት ነው። የዚህ ዋጋ ሆነ በአሁኑ ሰዓት 70 ሺህ ብር ነው ማለት ነው። በዚህ በኩል እንደዚህ ማጠቢያ ያለው ስፋቱ 60 ሰንቲሜትር ከታች ያለው ከላይ ያለው 40 ነው። ኤል ኪችን ነው ማለት ነው። 70 ሺህ ብር ነው በአሁኑ ሰዓት በኤችዲኤፍ በኤምዲኤፍ ሲሆን ደግሞ ቀነስ ያደርጋል ማለት ነው። ቁም ሳጥኑ እንደምትመለከቱት ባለ 4 ተከፋች ነው። ሜትር ከ80 ነው ስፋቱ። ቁመቱ ደግሞ 2 ከ44 ነው ማለት ነው። ለአጠቃቀም ምቹ አድርገን የሰራነው። ከታች እንደዚህ ሁለት መሳቢያ ያለው ከላይ በዚህ በኩል ያለው ደግሞ መሰገጃ ማነው መስቀያ ያለው ማለት ነው። እሱ መስቀያ ማለት ነው። ከዚህ በኩል ያለው ከታችና ከላይ ያለው ንጹህ ነው። ውስጡም እንደምትመለከቱት ለኮምፎርት ለተለያዩ ከፍ ከፍ ላሉ ነገሮች ብለን በሚያምር ሁኔታ ነው የሰራነው ማለት ነው። ከዚህ በኩል እንደዚህ መስታወት አለው። ቃመች ነው። በዚህ በኩል ያለው ሙሉ መደርደሪያ ነው ማለት ነው። ዋጋው የዚህ ደግሞ 50 ሺህ ብር ነው ማለት ነው።